ዋትስአፕ ሻምፕ እንዴት ናችሁ? ውዴት ወደዳችሁ የክለባችን የትልቁ የገና ነው አርሰናል ቤተሰቦች በሙሉ ዛሬ የተለያዩ የአርሰናል የዝውውር መረጃዎችን ይዘን መጥተናል። እነማን ከክለባችን አርሰናል ሊለቁ ይችላሉ፣ እነማንስ ወደ ክለባችን አርሰናል ሊመጡ ይችላሉ የሚለውን ጉዳይ በዚህ ፕሮግራም ይዤላችሁ መጥቻለሁ። እናንተ ደግሞ እስከ መጨረሻው ድረስ ቪዲዮን በመከታተል ቪዲዮ ላይክ በማድረግና ቻናሉን ሰብስክራይብ በማድረግ አብሮነታችሁን አሳዩን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው ፋቢዮ ቬራ ነው። የጀርመኑ ሃምቡርግ ክለብ የፋቢዮ ቬራን ምትክ የሚሆነ ማርቲን አደሊን የተባለ የ22 ዓመት ፈረንሳዊ አማካኝ ከትሮይስ ክለብ በ4 ሚሊዮን ዩሮ ለመግዛት ሙሉ ለሙሉ ስምምነት ላይ ደርሷል የሚል መረጃ ቢልድ እያስነበበን ይገኛል። ሃምቡርግ መጀመሪያ ላይ ፋቢዮ ቬራን በቋሚነት ከአርሰናል ለመግዛት አስቦ የነበረ ቢሆንም ከፍተኛ ጥረትም ያደረገ ቢሆንም የክለቡ አጠቃላይ በጀት 10 ሚሊዮን ዩሮ ብቻ በመሆኑ አርሰናል ለፋቢዮ ቬራ ከጠየቀው ዋጋ በጣም ያነሰ ሆኖ ተገኝቷል። በዚህም ምክንያት ሃምቡርግ ቬራን ትቶ ወደ አደሊን ዞሯል የሚል መረጃ ነው ቢልድ እያስነበበን የሚገኘው። እጅግ በጣም አስገራሚ መረጃ ነው። ምክንያቱም ደግሞ ፋቢዮ ቬራ በሃምቡርግ ክለብ እጅግ በጣም ተወዳጅ ተጫዋች ነው በደጋፊዎችን ፕላስ ደግሞ ተጫዋቹ ራሱ ወደ ሃምቡርግ ለመሄድ የሚችለውን ሁሉ አድርጓል። አርሰናልንም ጠይቋል ገንዘብ እንዲቀንስ፣ ነገር ግን አርሰናል በጭራሽ ብሏል። አሁን ላይ የክለቡ ዋጋ ወይም ደግሞ የክለቡ በክረምቱ የዝውውር መስኮት ይሄን ያህል ዋጋ አወጣለሁ ወይም ደግሞ ይሄን ያህል በጀት በጅታለሁ ያለው 10 ሚሊዮን ዩሮ ብቻ ነው። አርሰናል ደግሞ ለፋቢዮ ቬራ እየጠየቀ የሚገኘው 18 ሚሊዮን ዩሮ ነው። ይህ ደግሞ እጅግ በጣም ከፍተኛ ነው። ኦልሞስት የ10 ሚሊዮን ዩሮ ልዩነት አለ። እሱም ብቻ አይደለም፣ ሌላም ተጫዋችን መግዛት አለባቸው። በቼስ በፋቢዮ ቬራ ሊያበቁ አይችሉም። ስለዚህም ሌሎች ተጫዋቾችን በጨራሽ ሊገዙም አይችሉም። ፕላስ ደግሞ የያዙትን በጀትም 10 ሚሊዮን ዩሮ ብቻ ነው። እንግዲህ ከሱ ይሻለኛል ብለው ያሰቡትን ይህንን የትሮይስን የፈረንሳዊ አማካይ ማርቲን አደሊን በ4 ሚሊዮን ዩሮ ብቻ አግኝተዋል። ኦልሞስት እንግዲህ በርካታ ሚሊዮን ረብጣ ሚሊዮን ዩሮዎችን አትርፈዋል ማለት እንችላለን። ነገር ግን በተጫዋቾች ብቃት ደረጃ አይገናኙም። ነገር ግን ፋቢዮ ቬራ አሁን ላይ ወደ ሃምቡርግ የሚያደርገው ዝውውር ከሽፏል ማለት እንችላለን። ስለዚህም ተጫዋቹን በርካታ የጣሊያን የጀርመን እንዲሁም ደግሞ ሌሎች በርካታ የስፔን ቡድኖች ተጫዋቹን በጥብቅ እየተከታተሉት ይገኛሉ። እንግዲህ ወዴት ያመራል የሚለውን ጉዳይ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ሊያንድሮ ትሮሳርድ ነው። በቤሺክታሽ እና በሊያንድሮ ትሮሳርድ መካከል የሚደረገው ድርድር አሁን ላይ በጣም የላቀ ደረጃ ወይም አድቫንስድ ስቴጅ ላይ ደርሷል የሚል መረጃ የቱርኩ ታዋቂ ጋዜጠኛ ሰርካን ዲክሜ እያስነበበን ይገኛል። በተጫዋቹ አመታዊ ደሞዝ እና በ3+1 አመት ውል ላይ በመርህ ደረጃ ስምምነት ተደርጓል። አሁን ላይ ጥቂት ጉርሻዎችን ቦነስ ክሎስስ የተመለከቱ ዝርዝር ጉዳዮችን ብቻ እየተወያዩባቸው ይገኛል። የቱርኩ ክለብ ከዚህ ቀደም ከአርሰናል ጋር መግባባት ላይ እንደደረሰ ይታወቃል። ጥቂት ነገሮች ነው የሚቀሩት። በሚቀጥለው ሳምንት ላይ የመጀመሪያ ቀናቶች እንግዲህ ድርድሩ በይፋ ይደረጋል ተብሎ ይጠበቃል። ኦልሞስት ይጠናቀቃል ተብሎ ይጠበቃል። ነገር ግን በተለያዩ ነገሮች ረገድ ከአርሰናል ቤሺክታሾች እንግዲህ ከስምምነት ደርሷል። ሊያንድሮ ትሮሳርድ እና ቤሺክታሽም እንግዲህ በቅርቡ ከስምምነት ደርሷል። ኦልሞስት በአብዛኛው ነገር በቃ በጣም አስፈላጊ የሆነው ኮንትራት ነው፣ ፕላስ ደግሞ ደሞዝ ነው። በእነዚህ ተስማምቷል። ነገር ግን ቦነስ ክሎሰስ የሚባል ነገር አለ። ጎሎችን ካስቆጠርክ፣ ጨዋታዎችን ከተጫወትክ፣ ቻምፒየንስ ሊግ ከተሳተፍ እንደዚህ እንከፍልሃለን የሚለው ላይ ብቻ ነው እንጂ በደሞዝ ተስማምቷል። በኮንትራት 3 ዓመት ፕላስ ደግሞ ቤሺክታሾች ከፈለጉ 1 ዓመት ተጫዋቹ ያስፈርሙታል ማለት ነው። በዚህ ተስማምቷል። እንግዲህ ሊያንድሮ ትሮሳርድ ወደ ቤሺክታሽ የሚያመራበት እጅግ በጣም ሰፊ ሆኗል ማለት እንችላለን። ኦልሞስት ተጠናቋል ማለት እንችላለን ዝውውሩ። ነገር ግን እስካሁን ድረስ ግን እኔ በእርግጠኝነት ዝውውሩ ይጠናቀቃል 100% ብዬ መናገር አልችልም። ነገር ግን የሚጠናቀቅበት እድል እጅግ በጣም ሰፊ እንደሆኑ ነው የተለያዩ መረጃዎች ደግሞ እየጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ሉሻርድ ሄትሩይዳ ነው። አርሰናል የአርቢ ላይፕዚጉን ተከላካይ ሄትሩይዳን በቀኝ መስመር ተከላካይነት ራይት ባክ ለሚፈልጋቸው እጩዎች ስም ዝርዝር ወይም ሾርት ሊስት ውስጥ አካቶታል። ሊቨርፑል ተከላካዩን በቅርብ የተከታተለ ይገኛል። በርካታ ቦታዎች ላይ መጫወት የሚችለው ሆላንዳዊ ተከላካይ በ25 ሚሊዮን ዩሮ ሊገኝ የሚችል መሆኑ ለሁለቱ ክለቦች ትልቅ አማራጭ አድርጎታል የሚል መረጃ ከአውት ኦፍ ሳይድ እያስነበበን ይገኛል። እንግዲህ አርሰናል ይህንን ተጫዋች በጥብቅ የፈለገው እንዳለ በተለይም ደግሞ አሰልጣኛችን ሚካኤል አርቴታ ተጫዋቹ እንደሚፈልገው ነው የተለያዩ መረጃዎች ይወጡ የሚገኙት። እንግዲህ እስካሁን ድረስ ምንም የተደረገ ይፋዊ ድርድር የለም፣ ይፋዊ ንግግር የለም። ነገር ግን ኤርሊ ስቴጅ ላይ ቢሆንም ነገር ግን አርሰናል እፈልጓቸዋለሁ ብሎ ከያዛቸው የራይት ባክ ተጫዋቾች መካከል
መካከል አንዱ ሆኗል ማለት እንችላለን። ሄትሮይዳ ቀጣይ መረጃችን የሚሆነው ደግሞ ኤሊጃ አብሰን ነው። የቀድሞ የእንግሊዝ ብሔራዊ ቡድን ተከላካይ ማቲው አብሰን ልጅ የሆነው የ18 ዓመቱ የመሃል ተከላካይ ኤሊጃ አብሰን ከቶተናም የቀረበለትን የፕሮፌሽናል ኮንትራት ውድቅ በማድረግ በነጻ ዝውውር ክለቡን ለቋል። አርሰናል፣ ባየር ሙኒክ እና ቼልሲ እና ማንቸስተር ሲቲ ተጫዋቹን ለማስፈረም ይፈልጋሉ። ኤቨርተን፣ ዶርትመንድ እና ሞናኮም በሩጫው ላይ አሉ። ታዳጊው አብሰን የአርሰናልን የልምምድ ሜዳ ትሬኒንግ ግራውንድ ጎብኝቶ የነበረ ሲሆን የወደፊት እጣ ፈንታውን ከመወሰኑ በፊት ጊዜ ወስዶ ለማሰብ አቅዷል የሚል መረጃ የእንግሊዙ ጋዜጣ ሜሊ ስፖርት እያስነበበን ይገኛል። እንግዲህ ኤሊጃ አብሰን በተለይም ይህ ተጫዋች ወደ አርሰናል መምጣትን እንደሚፈልግ ነው የተለያዩ መረጃዎች ይወጡ የሚገኙት። እንግዲህ የቶተናምን የናስፈርም ፕሮፌሽናል ኮንትራት ፈርም የሚለውን ጉዳይ ሙሉ ለሙሉ ውድቅ ነው ያደረገው። በጭራሽ አልፈልግም ብሎ ነው እንግዲህ ውድቅ ያደረገባቸው። እንግዲህ ወደ ደርቢ ወደ ሆነው ወደ ትልቁ ወደ ገናናው ክለባችን ደግሞ ለመዞር ፍላጎት እንዳለው የተለያዩ መረጃዎች ይወጡ ይገኛሉ። ነገር ግን እንደነ ማንቸስተር ሲቲ፣ ሌሎችን በርካታ ክለቦች፣ ትላልቅ ክለቦች ከእንግሊዝ ፕሪሚየር ሊግ ውጪ ራሱ ያሉ ክለቦች ተጫዋቹን ለማስፈረም ከፍተኛ ጥረት እያደረጉ በመገኘታቸው ምክንያት እንግዲህ ተጫዋቹ ቆም ብሎ ለማሰብ እንደወሰነ ነው እየተነገረ የሚገኘው። 18 ዓመቱ ላይ የሚገኘው እንግሊዛዊ ነው። የቀድሞ ተጫዋች ልጅ ነው። እንግዲህ ሜትር ከ83 ይረዝማል። ሴንትራል ፎርዋርድ የመሃል አጥቂ ነው። በጣም አስገራሚ የሆነ ተጫዋች ነው። እንግዲህ ተጫዋቹ በባለፈው የውድድር ዘመን 26 ጨዋታዎችን ማድረግ ችሏል። እንዲሁም ደግሞ በጣም አስገራሚ የሆነ ተጫዋች ነው። ይህ ተጫዋች ማለት ነው እንግዲህ ተጫዋቹ በቅርብ ጊዜያት በአርሰናል ትሬኒንግ ግራውንድ ላይ እንደተገኘ ነው እንግዲህ የተለያዩ መረጃዎች ይወጡ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ እንግዲህ የማርቲኔሊ ጉዳይ ነው። እንግዲህ አርሰናል ክሪስቶፈር ፖሊስን ለማስፈረም ቢቀርብም አሁንም ተጨማሪ ትልቅ የግራ ክንፍ አጥቂ በገበያ የፈለገ ነው። የቪላው ሞርጋን ሮጀርስ ቀዳሚው ምርጫ ቢሆንም የቪላ 130 ሚሊዮን ፓውንድ ዋጋ ድርድሩን ረጅም ሊያደርገው ይችላል። አርሰናል ሁለቱንም ፖሊስንም እንዲሁም ደግሞ ሮጀርስን የሚያስፈርም ከሆነ ውሉ ወደ መጨረሻው ዓመት የተቀረበ ያለው የጋብሪኤል ማርቲኔሊ በፊት እጣ ፈንታ ጥያቄ ውስጥ ይገባል። አርሰናል ግን ውሉ ለተጨማሪ 12 ወራት የማራዘም አማራጭ አለው። እንግዲህ የለንደን ጋዜጦች እያስነበቡ ይገኛሉ ይህንን መረጃዎች። ማለት ምን ማለት ነው? አርሰናል ፖሊስን ክሪስቶፈር ፖሊስን ዞሊስ ትሉታላችሁ ፖሊስን ለማስፈረም ቢቀረብም ያው ኦልሞስት ሊያስፈርም ያለው ተጫዋች ነው ማለት እንችላለን። እንዲሁም ደግሞ ሞርጋን ሮጀርስም የሚፈርምበት እድል አለ። ሁለቱ ከፈረሙ እንግዲህ አርሰናል ይሄንን ተጫዋች ማርቲኔሊ የሚሸጥበት እድል እጅግ በጣም ሰፊ ነው። ምክንያቱም ደግሞ ሌላ ሶስተኛ ተጫዋች በከንፍ በኩል ማለት ነው አራተኛም ልንለው እንችላለን። ሌሎችም ተጫዋቾች በዚህ ቦታ ላይ መጫወት ይችላሉ ነው ማርቤኬ ኤቤሬቺ ኤዜ ያሉ ከነ ክሪስቶፈር ከነ ሞርጋን ሮጀርስ በተጨማሪ ማለት ነው በዚህ ቦታ ላይ መጫወት የሚችሉ ጋብሪኤል ጄሱስም ካልተሸጠ በዚህ ቦታ ላይ መጫወት ይችላል። ሌሎች በርካታ አማራጮች አሉ ለአርሰናል ማለት ነው። በዚህ ቦታ ላይ የሚጫወቱ በርካታ ተጫዋቾች አሉ። ስለዚህም ማርቲኔሊ ደግሞ መሰለፍን ይፈልጋል። አሁን ባለው ሁኔታ ደግሞ ዞሊስ ከመጡ ሞርጋን ሮጀርስ ከመጣ እንግዲህ ይህ ተጫዋች የሚሰለፍበት እድል እጅግ በጣም አነስተኛ ነው። በወጣት ተጫዋቹ ደግሞ ጋብሪኤል ማርቲኔሊ እንደዚህ እንዲፈጸም አይፈልግም ብዬ አስባለሁ። ምክንያቱም ደግሞ እንደ አትሌቲኮ ማድሪድ ከወደ ሳውዲም እንዲሁም ደግሞ በዛው በእንግሊዝም በርካታ ፈላጊዎች አሉት። ስለዚህም ወደ ሌላ ክለብ የሚያመራበት እድል አለ በራሱ ፍቃድ እንኳን አርሰናልም የሚሸጥበት እድል አለ። ምክንያቱም ደግሞ ተጫዋቹ ሞር ባልተጫወተ ቁጥር አሁን ላይ ያለው የገበያ ዋጋ በጣም እየቀነሰ ነው የሚመጣው። ያንን ተከትሎ ገና ካሁኑ ሊሸጠው ይችላል የሚቀጥለው ልር ዘመን ራሱን ያው ዋጋው ከሚቀንስበት ብሎ ማለት ነው። ስለዚህም የተጫዋች ሊሸጥ ይችላል። አሊያም ደግሞ አርሰናል ተጨማሪ 12 ወራት የኮንትራቱን የማራዘም አማራጭ አለው። አርሰናል መብቱ ነው። ቀጣይ 12 ወራት ማራዘም ይችላል። 1 ዓመት ማራዘም ይችላል። ይህ ማለት እንደ ትሮሳርድ ሁሉ ማለት ነው። ትሮሳርድ ከቤሲክታሽ ጋር እንደተስማማው 3 ዓመት ፕላስ 1 ነው። ቤሲክታሽ ከተመቻቸው ከ3 ዓመት በኋላ ከፈለጉ ኮንትራቱን ማራዘም ይችላሉ በ1 ዓመት ብቻ ማለት ነው። በተመሳሳይም ጋብሪኤል ማርቲኔሊ ኮንትራቱን ከአርሰናል ጋር የሚፈርምበት ሰዓት ላይ የ1 ዓመት ፕላስ ከፈለገ አርሰናል ኮንትራቱን ማራዘም ይችላል። እንግዲህ ተጫዋቹ 1 ዓመት ነው የቀረው። ፕላስ ደግሞ አርሰናል 1 ዓመት መጨመር ይችላል ከፈለገ ማለት ነው። ስለዚህም እንደዚህ አይነት አማራጭ አለው። ነገር ግን ይህንን አማራጭ ይጠቀማል ተብሎ አይጠበቅም። ይህንን ነገር አክቲቬት አድርጎት ካስፈረመው በኋላ 1 ዓመቱን እንዲቆይ ካደረገው በኋላ ሊሸጠው ይችላል። ምክንያቱም ገንዘቡ እንዲጨምርለት አሊያም ደግሞ በዘንድሮ የዝውውር መስኮት በዚህ ክረምት የዝውውር መስኮት ሊሸጠው የሚችልበት እድል እጅግ በጣም ሰፊ እንደሆነ ነው የተለያዩ መረጃዎች ይወጡ የሚገኙት።
ቀጣዩ መረጃችን የሚሆነው ደግሞ ብራድሊ ባርኮላ ነው። የፈረንሳይ ፒኤስጂ የስፔኑን የክንፍ አጥቂ ፌራን ቶሬስን ለማስፈረም ያለው ፍላጎት ወጣቱ ፈረንሳዊ ክንፍ አጥቂ ብራድሊ ባርኮላ በዚህ ክረምት ክለቡን ለቆ እንዲወጣ በር ሊከፍትለት ይችላል የሚል መረጃ እየወጣ ይገኛል። አርሰናልና ሊቨርፑል የተጫዋቹ የቅርብ ተከታታዮች ሲሆኑ ምርፈኞቹ ባርኮላን ለማግኘት በጣም በጥብቅ እየገፉና በአሁኑ ሰዓት የዝውውር ሩጫውን እየመሩ ይገኛሉ። ፒኤስጂ ለባርኮላ ከ100 ሚሊዮን ፓውንድ በላይ ዋጋ የለጠፈበት ቢሆንም ፌራን ቶሬስ ወደ ፓሪስ የሚያደርገው ዝውውር ከተሳካ አርሰናል የዝውውር መስኮቱ ከመዘጋቱ በፊት ባርኮላን ማስፈረም ሰፊና ግልጽ እድል ይኖረዋል የሚል መረጃ የፈረንሳይና የእንግሊዝ የስፖርት ጋዜጦች እያስነብቡን ይገኛል። ሌኪፕ እንዲሁም ደግሞ እንደ ፉትቦል ለንደን እንዲሁም ደግሞ ኮት ኦፍ ሳይድ የመሳሰሉ የመረጃ ምንጮች እያስነበቡን ይገኛሉ። ሞስት ፕሮባብሊ ተጫዋቹ በተለይም አርሰናል ክፍት የሚሆን ከሆነ ተጫዋቹ ለማስፈረም ፍላጎት ካለው ከሊቨርፑል በጣም የሚፈልገው ክለብ ተጫዋቹ አርሰናል እንደሆነ የተለያዩ መረጃዎች ይወጡ ይገኛሉ። እንግዲህ ተጫዋቹ አሁን ላይ በፒኤስጂ ቤት የሚቆይበት እድል በጣም አነስተኛ ነው። የተለያዩ መረጃዎችን በማጣራበት ሰዓት ብራድሊ ባርኮላ ከፒኤስጂ ቤት የሚለቅበት እድል አለ። እናም ደግሞ ወደ አርሰናል መምጣት በጣም ነው የሚፈልገው። በተለይም ከሊቨርፑል የበለጠ ወደ አርሰናል መምጣት ነው የሚፈልገው። ፕላስ ደግሞ በአሁኑ ሰዓት ፒኤስጂዎች እንደነ ያንዲያው ማንዴ የመሳሰሉ ተጫዋቾችን እንግዲህ ለማስፈረም ጥረትን እያደረጉ ይገኛሉ። እንግዲህ የሚያስፈሩበት እድል በጣም ሰፊ ነው። ከእንደገና ደግሞ አሁን ላይ ፌራን ቶሬስም ስሙ ከፒኤስጂ ጋር እየተያያዘ ይገኛል። እነዚህ ሁለት ተጫዋቾች የሚፈርሙ ከሆነ በጣም በእርግጠኝነት እየተጫዋች ይለቃል። የሚለቅ ከሆነ ደግሞ አሁን ሊለጠፉበት 100 ሚሊዮን ፓውንድ የሚሆን አይመስለኝም። ከዛ በታች ሊሆን ይችላል። ምክንያቱም ደግሞ ልቀቁኝ ብሎ በደንብ ነው ተጽዕኖ የሚያደርገው። ከእንደገና ደግሞ ፒኤስጂዎች እንግዲህ አማራጭ ተጫዋች ስላላቸው ያው ፈታ ብለው በአሪፍ ገንዘብ ከ100 ሚሊዮን ፓውንድ በቀነሰ ገንዘብ ሊሸጡት የሚችልበት እድል እንዳለ የተለያዩ መረጃዎች ይወጡ ይገኛሉ። ምክንያቱም ደግሞ ተጫዋቹ በፒኤስጂ ቤት ቢቆይ እንደነገርኳችሁ እንደነ ያንዲያው ማንዴ እንዲሁም ደግሞ ፌራን ቶሬስም ያው በ9 ቁጥር ቦታ ላይ ማጫወት አትችሉም ባርኮላን ያው ፌራን ቶሬስ እያለ እንዲሁም ደግሞ ከክንፍ እየተነሳ የሚጫወት ተጫዋች ነው። ስለዚህ የነዚህ ተጫዋቾች ዋጋ ይቀንስበታል። ለመሸጥ እንኳን ቢፈልግ የባርኮላም ዋጋ የማይሰለፍ ከሆነ የነሱ ብቃት ከጨመረ ከበለጠ ከባርኮላ ያው የባርኮላ ቤንች ላይ ነው የሚቀመጠው። ቤንች ላይ ተቀመጠ ማለት የተጫዋቹ ዋጋ ይቀንሳል። ያ እንዲሆን ደግሞ አይፈልግም ፒኤስጂ። ስለዚህ በዚህኛው የክረምቱ የዝውውር መስኮት ተጫዋቹን በአሪፍ ገንዘብ ዋጋውን አሪፍ ቀንሶ እስከ 80 ሚሊዮን ፓውንድ ድረስ አብርዶ እንግዲህ ተጫዋቹን የሚሸጥበት እድል እንዳለ የተለያዩ መረጃዎች እየጠቆሙ ይገኛሉ። እኔ በግሌ ግን ከብራድሊ ባርኮላ የበለጠ ሞርጋን ሮጀርስ የክለባችን የአርሰናል የክንፍ መስመር ተጫዋች እንዲሆን እፈልጋለሁ። እስቲ እናንተን ሀሳብ አስተያየት ደግሞ በኮሜንት ላይ ያሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ቪኒሲየስ ጁኒየር ነው። አርሰናል ብራዚላዊ የክንፍ አጥቂ ቪኒሲየስ ጁኒየር በሪያል ማድሪድ ቤት ያለውን የውል ማራዘም ሁኔታ በቅርብ ከሚከታተሉ ክለቦች አንዱ ሆኗል። ቪኒሲየስ እስካሁን ከማድሪድ ጋር በአዲስ ውል ላይ አልተስማማም። ሪያል ማድሪድ ለተጫዋቹ በሳምንት 400,000 ፓውንድ የሚደርስ ከፍተኛ ደሞዝ ቢያቀርብም ስምምነት ላይ ካልደረሰ ግን ተጫዋቹ ለሽያጭ ይቀርባል። ትራንስፈር ሊስት ሊቀርብ እንደሚችል አስጠንቅቋል። ወይም ደግሞ የማድሪድ ሰዎች አስጠንቅቀዋል ለቪኒሲየስ ጁኒየር። አርሰናል ቪኒሲየስን በግራ ክንፍ ማጥቃት ላይ ትልቅ ለውጥ ማምጣት የሚችል አፕግሬድ ኮከብ አድርጎ ይመለከተዋል። ማንቸስተር ዩናይትድም የተጫዋቹ የቅርብ ተከታታይ ነው የሚል መረጃ ዲያሪዮ አስ እያስነበበን ይገኛል። እኔ በግሌ ይህ ተጫዋች እጅግ በጣም አሪፍ ተጫዋች ቢሆንም ፈጣን ነው። በድሪብል ረገድ በቃ በብቃቱ ረገድ እጅግ በጣም አስተማማኝ የሆነ ተጫዋች ነው። ነገር ግን በባህሪ ረገድ ከእንደገና ደግሞ ከሌሎች ተጫዋቾች ጋር የመግባባቱ ረገድ በጣም እኔ አለ አይደል መልበሻ ቤት የሚረብሽ አይነት ተጫዋች ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ቢመጣ በብቃቱ ደረጃ ምንም ነገር አንደራደርም። አሁን ላይ በገበያው ካሉ ጥሩ ምርጥ ተጫዋች ነው ማለት እንችላለን። ነገር ግን ከባህሪ ረገድ እንዴት ታዩታላችሁ? ለአርቴታ አጫውት ሲሆናል ብላችሁ ታስባላችሁ? እስቲ በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ደግሞ ብሩኖ ጊማሬሽን ይመለከታል። እንግዲህ የተለያዩ የብሩኖ ጊማሬሽ የዝውውር መረጃዎች ይወጡ ይገኛሉ። በመጀመሪያ ደረጃ የምናገኘው ኪት ዶዊን የተባለው የስካይ ስፖርት ጋዜጠኛ ያወጣው መረጃ ነው። ምንድነው እያለው? ብሩኖ ጊማሬሽ ተስማሚ ሁኔታዎች ከተሟሉ አርሰናልን መቀላቀል እንደሚፈልግ ለኒውካስል በይፋ ነግሯቸዋል። ብሩኖ ዝውውሩ እንዲገፋ የሚፈለገው አርሰናል ይፋዊ የገንዘብ ጥያቄ ሲያቀርብ እና ኒውካስልም የሚገባውን ዋጋ ሲያገኝ ብቻ ነው። እስካሁን አርሰናል ኒውካስል ያቀረበው ይፋዊ ጥያቄ የለም። ንግግሮቹ በሙሉ በወኪሎቹ በኩል ብቻ የተደረጉ ናቸው። የብሩኖ ፍላጎት ገንዘብ ሳይሆን ለዋንጫ የመወዳደር ትልቅ የስፖርት ምኞት ነው የሚል መረጃ እንግዲህ
ታማኝ የመረጃ ምንጭ የሆነው ኬት ዶዌን የተባለው ጋዜጠኛ እንግዲህ የስካይ ስፖርት ጸሐፊ ነው። ይህን መረጃ ይዞ መውጣት ችሏል። እንዲሁም ደግሞ ቤን ጃኮብስ በዝውውር ረገድ እጅግ በጣም ስፔሻሊስት የሚባል የቶክ ስፖርት ጋዜጠኛ ሲሆን ስለ ብሩኖ ጊማሬሽ ምንድን ነው ያለው? ብሩኖ ጊማሬሽ ወደ ኤምሬትስ ለመሄድ ቢፈልግም ከክለቡ ለመውጣት ግን በኒውካስል ላይ ምንም አይነት አስገዳጅ ጫና አይፈጥርም። ጨዋታ አልጫወትም አይልም። በታማኝነቱ የብራዚሉ ጆርዲ የሚል ቅጽል ስም ያለው ብሩኖ ክለቡን ያከብራል። አርሰናል ለተጫዋቹ 65 ሚሊዮን ፓውንድ ለመክፈል ፈቃደኛ ሲሆን ኒውካስል ግን ለመልቀቅ ከ80 እስከ 90 ሚሊዮን ፓውንድ ይፈልጋል የሚል መረጃ ቤን ጃኮብስ ይዞ ወጥቷል። ዘ ጋዜት የተባለው የጣሊያን ጋዜጣ እንዲሁም ደግሞ በዝውውር ረገድ ከጣሊያን ውጭ በእንግሊዝም በጀርመንም በተለያዩ በስፔንም እጅግ በጣም ታዋቂነት ያለው ዘ ጋዜት የተባለው የመረጃ ምንጭ ምንድን ነው ያለው? ብሩኖ ጊማሬሽ ወደ አርሰናል የሚያደርገውን ዝውውር እንዲቀላጠፍለት ተደማጭነቱ ከፍተኛ የሆነውን ታዋቂውን የተጫዋቾች ወኪል ኪያ ጁራፕቺያንን በይፋ ቀጥሯል። አርሰናል ተጫዋቹን በ60 ሚሊዮን ፓውንድ አካባቢ ለማስፈረም ተስፋ አድርጓል። ነገር ግን ኒውካስል ዩናይትድ እስካሁን ድረስ ይፋዊ ጥያቄ አልደረሰውም። የመሸጥ ግዴታ የለበትም። ኒውካስል የቡድኑን አምበል ዋጋ በጣም ከፍ አድርጎታል። ድርድር የሚኖረው በእነሱ ሕግ ብቻ ነው የሚለን መረጃ ይዞ መውጣት ችሏል። ኒኮ ሺራም እንግዲህ ይህ ጣሊያናዊ ጋዜጣ ነው፣ ለኢንዲፔንደንት የሚሰራ ጋዜጠኛ ነው። ምንድን ነው ያለው? አርሰናል ብሩኖ ጊማሬሽን ለማስፈረም ያለውን ጥረት ይበልጥ በማጠናከር አዲስ የ90 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ ለማቅረብ እየተዘጋጀ ነው። ኒውካስል ተጫዋቹን 120 ሚሊዮን ዩሮ ቢገምተውም ብሩኖ ግን እስከ 2031 የሚያቆየውን የግል ውል ከአርሰናል ጋር አስቀድሞ ስላጠናቀ ወደ ለንደን ለመሄድ እየገፋ ነው የሚል መረጃ ይዞ መውጣት ችሏል። ለዛሬ ያዝላችሁ ፕሮግራም እንዲመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ